ጤናና ፍቅር የምመኝላችሁ የሀገሬ ልጆች እንኳን በሰላም ወደ ቻናል የመጣችሁ። በዛሬው ፕሮግራማችን የኮሌስትሮል መጠንን ለመቀነስ እንዲሁም ለመቆጣጠር የሚረዱ 12 ምግብና መጠጦችን እነግራችኋለሁ። በተለይ አሁን ባለንበት የበዓላት ሰሞን አመጋገብ ላይ በሚኖረው ለውጥ የተነሳ ብዙዎችን የጤና መቃወስ ስጋት ውስጥ የሚከተው የኮሌስትሮል መጠን መጨመር እንደሚሆን ግልጽ ነው። ከዚህ በፊት በተደጋጋሚ እንዳየነው የኮሌስትሮል መጠን ከፍ ማለት በልብና ጭንቅላት ዙሪያ የሚኖረውን የደም ዝውውር በማወክ እንደ ድንገተኛ የልብ ድካምና ስትሮክ ላሉ በሽታዎች የመጋለጥ ዕድልን በከፍተኛ ሁኔታ ይጨምራል። እርግጥ ኮሌስትሮል በሰውነት ውስጥ አዳዲስ ሴሎችን ለመገንባት አስፈላጊ ቢሆንም በተለምዶ መጥፎ የምንለው ኤልዲኤል የተሰኘው የኮሌስትሮል አይነት መጠኑ በጨመረ ቁጥር ግን በገዳይነቱ በዓለም ላይ በቁጥር አንደኝነት ለሚቀመጠው የልብ በሽታ ተጋላጭነታችን እየጨመረ ስለሚመጣ በጊዜ ማስተካከያውን መፈለጉ ተገቢ ይሆናል። ለዚህ ደግሞ ከመድኃኒቶችም ሆነ ከስፖርታዊ እንቅስቃሴዎችም በላይ የምንወስዳቸው ምግቦች ትልቁን ሚና ስለሚጫወቱ አመጋገባችንን ማስተካከሉ ከሁሉም በፊት ቅድሚያ ሊሰጠው ይገባል። ለማንኛውም የኮሌስትሮል መጠንን ለመቀነስና ለመቆጣጠር የሚጠቅሙ 12 ምግብና መጠጦችን የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ወደ ዛሬው ጉዳያችን ከማለፋችን በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ ላለው አረፍ በሉ። ሰብስክራይብ በማድረግና የዶላር ምልክት በመጫን የማቅረብላችሁን ፕሮግራሞች መከታተል ትችላላችሁ። መልካም ቆይታ። አንደኛ፣ ዳርክ ቸኮሌት። ዳርክ ቸኮሌት ለአእምሮ ጤና ካለው ጠቀሜታም በተጨማሪ የኮሌስትሮል መጠንን ለመቀነስና ለመቆጣጠርም ያግዛል። ጥናቶች እንዳረጋገጡት በዳርክ ቸኮሌት ውስጥ የሚገኘው የኮኮዋ ፓውደር የደም ቧንቧዎችን የሚደፍነውን መጥፎውን ወይንም ኤልዲኤል የተሰኘውን የኮሌስትሮል መጠን ዝቅ እንዲል ከማድረጉም በላይ ተፈላጊውን ጤናማ ኮሌስትሮል ወይንም ኤችዲኤል ከፍ እንዲል የማድረግም አቅም አለው። ዳርክ ቸኮሌት ፍላቮኖይድስ በተሰኘው ንጥረ ነገሩ አማካኝነት ባለው ከፍተኛ የአንቲኦክሲዳንት ይዘት የተነሳም በየዕለቱ ከ30 እስከ 60 ግራም የሚሆን ዳርክ ቸኮሌትን መውሰዱ የደም ቧንቧዎችን ጤና በማሻሻል በልብ ዙሪያ የሚኖረውን የደም ፍሰት ለማስተካከል ይረዳል። ሁለተኛ፣ ኤግፕላንት ወይንም ደበርጃን። ደበርጃን ወይም ኤግፕላንት በሀገራችን ብዙም ሲዘወተር ባይታይም ለጤና ግን በጣም ጠቃሚ ከሆኑ ምግቦች ውስጥ አንዱ መሆኑን መገንዘብ ያስፈልጋል። ኤግፕላንት በደም ውስጥ የስኳር መጠንን ከመቆጣጠርና የደም ግፊትም እንዳይጨምር ከማድረጉም በተጨማሪ የኮሌስትሮል መጠንንም ለመቀነስ ትልቅ እገዛን ያደርጋል። በጉዳዩ ላይ የተደረጉ ጥናቶች እንደሚያሳዩት ይህን አትክልት አዘውትሮ መመገብ የኮሌስትሮል መጠንን እስከ 30% ድረስ የመቀነስ ዕድልን ይሰጣል። እንግዲህ ኤግፕላንትን አብስሎ ከመመገብም በተጨማሪ በምትመለከቱት መልኩ አንድ ደበርጃንና አንድ ሎሚን ቆራርጣችሁ ከ1.5 እስከ 2 ሊትር በሚሆን ውሃ ውስጥ ዘብዝፋችሁ ፍሪጅ ውስጥ ካሳደራችሁ በኋላ በቀጣዩ ቀን በቀን ውስጥ ባመቻችሁ ሰዓት በሙሉ እስከ 3 ብርጭቆ ድረስ መጠጣትም ኮሌስትሮልን ለመቀነስ ይረዳል። ፍሪጅ ውስጥ እስከተቀመጠ ድረስ በቆራረጣችሁት ሎሚና ኤግፕላንት ላይ ከጠጣችሁት በኋላ መልሳችሁ ውሃ እየሞላችሁ እስከ 5 ቀን ድረስ መጠቀም የምትችሉ ሲሆን ከዛ በኋላ ግን በድጋሚ አዲስ ሎሚና ኤግፕላንትን መጠቀም ይኖርባችኋል። ሌሎች ጤናማ የአኗኗር መንገዶችንም በአግባቡ እስከተከተላችሁ ድረስ ይህን የኤግፕላንትና ሎሚ ውሃ በቀን 3 ጊዜ በየቀኑ በመጠጣት በወሩ መጨረሻ የኮሌስትሮል መጠንን በ20 ነጥቦች መቀነስ እንደሚቻል ጥናቶች አረጋግጠዋል። ሶስተኛ፣ ነጭ ሽንኩርት። ነጭ ሽንኩርት ካሉት ዘርፈ ብዙ የጤና ጠቀሜታዎች ውስጥ አንዱ መጥፎውን የኮሌስትሮል አይነት ለመቀነስ ማገዙ ነው። የኮሌስትሮል መጠንን እስከ 30% ድረስ የመቀነስ አቅም ያለው ነጭ ሽንኩርት ጥቅሙን ለማግኘት ግን በቀን ውስጥ ከ2 ራስ ያላነሰ ነጭ ሽንኩርትን መውሰድ አስፈላጊ ነው። እርግጥ ነጭ ሽንኩርትን በማንኛውም አመቺ በሆነ መንገድ መውሰድ የሚቻል ቢሆንም እሳት ባይነካው ወይንም ባይበስል ግን ተመራጭ ይሆናል። ለበለጠ ፈጣን ውጤት ደግሞ ከዚህ በፊት በሰራሁት ቪዲዮ ላይ ባየነው መልኩ የነጭ ሽንኩርት ውሃን ጠዋት በባዶ ሆድ መጠጣቱ ኮሌስትሮልን ለመቀነስና ለመቆጣጠር ቀላሉ አማራጭ ይሆናል። አራተኛ፣ አጃና ገብስ። የኮሌስትሮል መጠንን ለማስተካከል በፋይበር የተሞሉ ምግቦች ላይ ትኩረትን ማድረግ የሚያስፈልግ ሲሆን ለዚህ ደግሞ አጃና ገብስ በግንባር ቀደምነት ይቀመጣሉ። ካላችሁበት ቦታ አንጻር ሁሌም ዳቦን መመገብ የሚኖርባችሁ ከሆነ ምርጫችሁ የገብስ ዳቦ ሊሆን ይገባል።
በሶሉብል ፋይበር የበለጸገው ገብስ ሎ ዴንሲቲ ላይፖፕሮቲን የተሰኘውን የኮሌስትሮል አይነት በመቀነስ ለልብ በሽታ የመጋለጥ ዕድልን በከፍተኛ ሁኔታ ዝቅ ያደርጋል። በተመሳሳይ መልኩ በከፍተኛ የሶሉብል ፋይበር ይዘቱ የሚታወቀው አጃም ኮሌስትሮልን በመቀነስ ረገድ ከፍተኛ ሚና ያለው ሲሆን በተለይ የኮሌስትሮል መጠናቸው ከፍ ማለቱ የተነገራቸው ሰዎች ጠዋት ቁርስ ላይ አጃ ተቀዳሚው ተመራጭ ምግባቸው ቢሆን ይመከራል። አምስተኛ ባቄላ። ሌላው የኮሌስትሮል መጠንን ለመቀነስና ለመቆጣጠር የሚጠቅመው ምግብ ባቄላ ነው። በቀን 160 ግራም ገደማ የሚሆን ባቄላን መመገብ የኮሌስትሮል መጠንን እስከ 10% ድረስ ለመቀነስ የሚያግዝ ሲሆን ውጤታማነቱ ግን ከሴቶች ይልቅ በወንዶች ላይ የሚጎላ መሆኑን ጥናቶች አመላክተዋል። ስድስተኛ አፕል። በቀን 1 ወይንም 2 ፖምን መመገብ ወደ ሕክምና ቦታ የመመላለስ ዕድልን እንደሚያጠበው ተደጋግሞ ሲነገር ይሰማል። ለዚህ ማረጋገጫ ከሆኑት ሁኔታዎች ውስጥ አንዱ አፕል የኮሌስትሮል መጠንን ለመቆጣጠር ያለው ከፍተኛ ጠቀሜታ ነው። ተደጋጋሚ ጥናቶች እንደሚያሳዩት በቀን 2 አፕልን መመገብ የደም ቧንቧዎች ውስጥ የሚጋገረውን የኮሌስትሮል መጠን እስከ 13% ለመቀነስ የሚያግዝ ሲሆን በተቃራኒው ደግሞ ጠቃሚውን ወይንም ኤችዲኤል የተሰኘውን የኮሌስትሮል አይነት በ12% ከፍ ለማድረግ ይረዳል። ሰባተኛ አቮካዶ። አቮካዶ በተለያዩ ጠቃሚ ንጥረ ነገሮችና ሞኖሳቹሬትድ ፋቲ አሲድ የበለጸገ ፍራፍሬ ሲሆን ክብደትን ለመቀነስ እንዲሁም የኮሌስትሮል መጠንን ለመቆጣጠር እጅግ በጣም ተመራጭ ከሆኑት ምግቦች መካከልም በዋነኝነት ይጠቀሳል። በተጨማሪም አቮካዶ ሁሉም ስብ ወይንም ፋት የኮሌስትሮል መጠንን ከፍ የሚያደርግ ነው ማለት እንዳልሆነም ጥሩ ማሳያ ተደርጎ ይወሰዳል። አቮካዶ ከፍተኛ የስብ ወይንም ፋት ይዘት ያለው ቢሆንም ያለው የስብ አይነት ግን ልክ ፕሮሰስድ በሆኑ ምግቦች ውስጥ እንደሚገኘው አይነት ሳቹሬትድ ወይንም ትራንስ ፋት ሳይሆን አንሳቹሬትድ የምንለው አይነት ፋት በመሆኑ ለልብ በጣም ጤናማና ጠቃሚ ከመሆኑም በተጨማሪ በቀን 1 አቮካዶን መመገብ መጥፎውን የኮሌስትሮል መጠን ለመቀነስም ትልቅ እገዛን ያደርጋል። ስምንተኛ ሳልሞን። ሌላው በከፍተኛ ነገር ግን ጤናማ የስብ ይዘት የተሞላና የኮሌስትሮል መጠንን ለመቀነስና ለመቆጣጠር የሚደረገውን ጥረት የሚያግዘው ምግብ ሳልሞን አሳ ነው። ከከብት ስጋ በተቃራኒ ሁኔታ የአሳ በተለይም ደግሞ የሳልሞን አሳ ስጋ በአንሳቹሬትድ ፋት የተሞላ ሲሆን ይህ የስብ ይዘቱም ከአቮካዶ ጋር በተመሳሳይ መልኩ ለልብ ጤና ተመራጭ ከሆኑት ምግቦች መካከል እንዲሰለፍ ያደርገዋል። ዘጠነኛ ኦሊቭ ኦይል። ምርመራ ተደርጎ የኮሌስትሮል መጠን ከፍ ማለቱ በሚታወቅበት ወቅት ፈታኝ ከሚሆኑት ጉዳዮች ውስጥ አንዱ የዘይት አጠቃቀም ነው። እርግጥ ብዙዎች የሚጠቀሙበትን የምግብ ዘይት መጠን መቀነስን እንደ አማራጭ የሚወስዱ ቢሆንም አብዛኞቹ በገበያ ላይ ያሉት የምግብ ዘይቶች ካላቸው ከፍተኛ የሳቹሬትድ ፋት መጠን የተነሳ ግን በሰውነት ውስጥ የኮሌስትሮል መጠን እየጨመረ መሄዱ የማይቀር ይሆናል። ታዲያ በዚህ ወቅት ኦሊቭ ኦይልን መጠቀም ትክክለኛውና ጤናማው አማራጭ መሆኑን መረዳት ያስፈልጋል። በኦሊቭ ኦይል ውስጥ የሚገኘው ጤናማ ሞኖሳቹሬትድ ስብ እንዲሁም ከፍተኛ የአንቲኦክሲዳንት ይዘት የኤልዲኤል ኮሌስትሮል መጠንን ለመቆጣጠር የሚረዳ ሲሆን ካሉት የኦሊቭ ኦይል ምርቶች ውስጥም ኤክስትራ ቨርጂን ኦሊቭ ኦይል የሚሉትን መርጦ መጠቀሙ የበለጠ ጠቃሚ ይሆናል። አስረኛ ቀይ ስር። የደም ግፊትን በመቀነሱ ረገድ አቻ የማይገኝለት ቀይ ስር የኮሌስትሮል መጠንን ዝቅ ለማድረግና ለመቆጣጠርም ከፍተኛ እገዛን ያደርጋል። ቀይ ስር ከፍተኛ የናይትሪክ ኦክሳይድ እና ዳይተሪ ፋይበር ይዘት ያለው ሲሆን ለዚሁ ዓላማ ተብሎ ሲወሰድ ግን አብስሎ ከመመገብ ይልቅ ፈጭቶ በጁስ መልክ መጠጣቱ ይመከራል። እርግጥ በአሁኑ ጊዜ ለአጠቃቀም እንዲቀል በሚል ቀይ ስር በፓውደር መልክ ተዘጋጅቶ የሚሸጥ ቢሆንም ያን መግዛት ሳያስፈልጋችሁ በቀላሉ በቤት ውስጥ ቀይ ስርን ፈጭታችሁ በማዘጋጀት በቀን 1 ብርጭቆ የመጠጣት ልምዱን ብታዳብሩ የኮሌስትሮል መጠናችሁን ለመቀነስና ለመቆጣጠር የምታደርጉት ጥረት ስኬታማ የመሆን ዕድሉ የሚሰፋ ይሆናል። 11ኛ እርጎ። ሌላው የኮሌስትሮል መጠናችሁ ከፍ ማለቱ ከተነገራችሁ በኋላ ልታዘወትሩት የሚገባው ምግብ እርጎ ነው።
ጥናቶች እንደሚያሳዩት እርጎ የሜታቦሊዝም ስርዓትን ፈጣን በማድረግና የሰውነት ክብደትን በመቆጣጠሩ ረገድ ካለው ጠቀሜታም ባለፈ የሎ ዴንሲቲ ላይፖፕሮቲን ወይንም ኤልዲኤል መጠንን በመቀነስና የሃይ ዴንሲቲ ላይፖፕሮቲን መጠንን በመጨመር ከልብ ጋር ተያያዥ ለሆኑ በሽታዎች የመጋለጥ ዕድልን አነስተኛ ያደርጋል። 12ኛ ሻይ። አረንጓዴውንም ሆነ ቀዩን ሻይ መጠጣት ከሚያስገኛቸው ዘርፈ ብዙ የጤና ጠቀሜታዎች ውስጥ የኮሌስትሮል መጠንን ለመቀነስ ማገዙ ተጠቃሽ ነው። ሻይ የኮሌስትሮል መጠንን ለመቀነስ የሚቻለው በውስጡ በያዘው ካትኪን በተሰኘው አንቲኦክሲዳንት አማካኝነት ሲሆን በአንድ ብርጭቆ ሻይ ውስጥ የሚኖረው የዚህ ንጥረ ነገር መጠንም ከ50 እስከ 100 ሚሊግራም ሊደርስ እንደሚችል ይታመናል። ኮሌስትሮልን ለመቀነስ ተብሎ ሻይ በሚጠጣበት ወቅት ግን ምንም አይነት ስኳርን መጠቀም ታጥቦ ጭቃ ስለሚሆን ሊጠጣ የሚገባው ያለ ስኳር ብቻ ነው። እንግዲህ እነዚህ የኮሌስትሮል መጠንን ለመቀነስና ለመቆጣጠር የሚረዱት ዋና ዋናዎቹ ምግብና መጠጦች ሲሆኑ በተቻለ አቅም በየሳምንቱ የምግብ ዕቅድ ዝርዝራችሁ ውስጥ ልታካትቷቸው ይገባል። ከነዚህም በተጨማሪ ግን ከዚህ በፊት ባየነው መሰረት ከምግብ በፊት አፕል ሳይደር ቪኒገርን መጠቀም የኮሌስትሮል መጠንን ለመቀነስ የሚያግዝ ሲሆን እንዲሁም ጥረታችሁ ሙሉ በሙሉ ውጤታማ እንዲሆን ሳቹሬትድ እና ትራንስፋት ካላቸው ማንኛውም አይነት ምግቦች፣ መጠጦችና የምግብ ዘይቶች እንዲሁም ከአልኮልና ሲጋራ ጨርሶ ልትርቁ ይገባል። ለዛሬ በዚህ ብቃን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ጥያቄ፣ ሀሳብ አስተያየቶቻችሁን በኮሜንት ላይ ማስፈር ትችላላችሁ።